የሲኒየር ዳኛ ቢኒያም ባለቤት ወይዘሮ ጸገነት አሰፋ ይላሉ። ወደ መድረክ ጋብዛለሁ። ዳንኤል እንደምታዩት የወርቅ ሜዳሊያ ተሸላሚ ከባሌ ክልል የመጣው ለሚ ዱራው ሙሌ ለሚ ሙሌ እሺ ለሚ ዱራው ዋስ በመቀጠላይ ሙባረክ አቡበክር ለሚዱራ ወር እናመሰግናለን። ቦታ ላይ ይገዙልን። እናመሰግናለን። ደረጃ ላይ እንዲደርስ በዓለም አቀፍ ደረጃ እውቅናና ተቀባይነት አግኝቶ አሁን ያለበት ደረጃ ለመቃ ላደረጉት አስተዋጽኦ በቤተሰብ ስም የተሰጠ የሽልማት ስርዓት በዚሁ አጋጣሚ ለወይዘሮ የሺ የሚያደርጉት አጠቃላይ ድጋፍ በቤተሰብነት ላይ የተመሰረተው ነገር ሁሉ እስኪ እሳቸው ደግሞ ሞቅ ያለ ድጋፍ እንዲሰጡ እንጠይቃለን። የወንድ ኮሚቴ ልዑል ገነነ፣ አብርሃም አዲሱ፣ ነቢይ ካሳው ወደ መሸለሚያ ፕሮግራም ይፈቅዱ እንጠይቃለን። ለሶስቱ ለነበረው ፍክክር እባካችሁ የድጋፍ ጭብጨባ ይታያል። እሺ ወንድ ኮሚቴ ጂጄ ልዑል ገነነ ጋዝ እሺ እዚህ ጋር ለቤት ያለ ሽልማት አለ። በአፋር አካባቢ ላይ ከፍተኛ ለካራቴ እድገት አስተዋጽኦ ያደረገው ወንድማችን ጄኬኤስ ኢትዮጵያ የተለየ ሽልማት አዘጋጅቶለታል። በረሃው ሳይበግረው ርቀቱ ሳይበግረው ወደ አዲስ አበባ በመመላለስ ወንዶችንም ሴቶችንም በማሳተፍ የሜዳሊያ በማብቃት ክልሉን አሳምኖ ለካራቴ ራሱን የቻለ በጀት በማስያዝ እያንቀሳቀሰ የሚገኘው ወንድማችን አንዋር ሰይድ አንዴ ወደ መድረኩ ወይዘሮሽ አሁን ይሸልሙልናል። እናመሰግናለን። ለካራቴ ወርቅ በመቀጠል ለካራቴ እድገት ለፓራ ኦሎምፒክ ዳይሬክተራችን ኃይለ ሚካኤል ዳዲኮፍ በእሱ ጋር በመነጋገርና በእሱ ታላቅ ድጋፍና ምክር በመነጋገር ለፓራ ኦሎምፒክ በማሳተፍ ትልቅ አስተዋጽኦ ያደረገው አሁን ወንድማችን አንዋር ሰይድ ወርቅ
ወይዘሮ አሰፋ የፖለቲካ ፍቅረት ናቸው። አብረው ፎቶ ይነሱልን፣ አብረው ፎቶ ይነሱልን። ሞራል ስጡልን፣ ሞራል ስጡልን። እናመሰግናለን፣ እናመሰግናለን። የዳኛ ኮሚቴው የቀረበውን ቅሬታ በመቀበል የተወዳዳሪዋን ሞራል በመጠበቅ ከእሷ ጋር ተወዳድራ ያሸነፈቻት ልጅ በእርግጠኝነት ለወርቅ ሜዳሊያ ደርሳለች። ስለዚህ ይቺ ልጅ የዛ እድል ተጠቃሚ በመሆኗ በድጋሚ የወርቅ ባለቤት እንድትሆን አሸናፊዎች ይሆናሉ። ይህን ሽልማት የሳይኮሎጂ ዲፓርትመንት ኃላፊ የሆነው አቶ ፍስሐ በልዩነት እንዲሰጣት ይደረጋል። ብሊሴ ሼክ ከዚህ ጋር አንድ ሌላ ልዩ ተሸላሚ አለ። ዳኝነቱን እንዳያችሁ ያለምንም እንከን ውጤታማ ሆኖ ተወዳድሮ በጥሩ ሁኔታ ማለፍ ይችላል። ለመጀመሪያ ጊዜ ስልጠና ወስደው